الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا محمد وعلى آله وصحبه أجمعين أما بعد فاتقوا الله معاشر المسلمين والمؤمنين وآمنوا برسوله النبي الكريم واتبعوه لعلكم تهتدون مسلموች ሆይ አላህን ተባረከ ወተዓላ በየትኛውም አህዋላችን ሁኔታችንን አላህን ልንፈራ ይገባል في حالة السراء والضراء كما قال النبي صلى الله عليه وآله وسلم اتق الله حيثما كنت የትኛውም ቦታ ላይ ብትሆን በየትኛውም ሁኔታ ላይ ብትሆን ተደስተህም ተከፍተህም ቢሆን መሮህም ጣፍጦህም ቢሆን ሌትም ቀንም ቢሆን በሰዎች መካከል ብቻህንም ብትሆን አላህን ፍራ ብለዋል ነብያችን አለይሂ ሰላቱ ወሰለም። ስለዚህ ሁላችንም አላህን ልንፈራ ይገባል። ወአሚኑ ቢረሱሊሂ النبي الأمي በአላህ ተባረከ ወተዓላ መልእክተኛ በነብያችን አለይሂ ሰላቱ ወሰለም ተአምራዊ ይሆን ዘንዳ መጽሐፍና ማንበብ ሳይችሉ ቁርአን አልከሪምን አላህ የሰጣቸው መልእክተኛ በነብዩ አለይሂ ሰላቱ ወሰለም ልታምኑ ይገባል። በሳቸው ሳናምን መስጂድ አልገባንም። ነገር ግን ኢማን ይጎድላል፣ ኢማን ይቀንሳል፣ ኢማን ያሩጋል፣ ኢማን ይቆሽሻል። ከዚህ ማጽዳትና ማስተካከል ይጠበቅብናል። በእያንዳንዷ ጊዜ በእያንዳንዷ ሰዓትና ለሐዛት በል በደቂቃና በሰከንዶች ወደ ሞት እየቀረብን ያለነውና እምነታችንን ማደስ ይጠበቅብናል። ነብዩን አለይሂ ሰላቱ ወሰለም ስንከተል በስሜት እንዳይሆን ማለት ነው። እኛን ደስ ባለም መልኩ አይደለም መከተል የምንችለው። ያ ከሆነ ስሜታችን ነው የምንከተለው እንጂ እሳቸውን አይደለም። አላህ ተባረከ ወተዓላ ለዚች ኡማ ከእዝነቱ የተነሳ ቁርአንና ሐዲስን ጠብቆ አስቀምጦላታል። ቁርአን በእያንዳንዱ የሰው ልጅ እምቢ ካላለ በስተቀር በየቤቱ አላህ አስገብቷል። እምቢ ካላለ በስተቀር በብዙ አይነት መንገድ በየቤቱ ቁርአን ቤታችን እንዲገባ አድርጓል። አላህ ተባረከ ወተዓላ የዝነቱ ሆኖ በዝነቱ በፈቃዱ በእኛው በራሳችን ቋንቋ እየተተረጎመ እኪሳችን ላይ አለ ወደ ሌላው ካልሄድን በስተቀር ማለት ነው። እና ይህንን ቁርአን ጠብቆ እስከዚህ አድርሶ እኛ ዘንድ አድርሶልናል። ወከዛሊክ የነብዩ አለይሂ ሰላቱ ወሰለም የቁርአን ማብራሪያቸው ህይወታቸው በጥቅሉ የሰሩትና ያስተማሩት እኛ ዘንድ አደርሷል። ያንን መከተል ማለት እንጂ ስሜትን መከተል አይደለም። ሰብሰብ ብሎ የራስን ፍላጎት የተወሰኑ ሰዎች መሄድ ማለት አይደለም። ያ ቢሆን ኖሮ ለሁሉም ሰው ምቹ ነበር ማለት ነው። ነገር ግን እንደዛ አይደለም። እስልምና ሃይማኖት ሰፊ ከመሆኑ ጋራ ነገር ግን እንደፈለጉ የሰው ልጆች እግራቸው ሊዘረጉበት የሚችል ሃይማኖት አይደለም። እና ነብዩን አለይሂ ሰላቱ ወሰለም በአግባቡ መከተል አለብን። እሳቸውን መከተል መንጃት ነው ከመጥፎ ከእኩይ ተግባራት ሁሉ ዱንያ ላይም አኺራ ላይም ከጀሃነም እሳት ከአላህ ቁጣ መዳኛ ነው። ሱና የሚባለው ተውሂዱል ሙታበዓ በመባል ይታወቃል። ተውሂዱላህ ዐዘ ወጀል ቢልዒባዳ ወተውሂዱ ረሱል ዐለይሂ ሰላቱ ወሰላም ቢልኢትባዕ ወልሙዋፈቃ። ሱና መከተል ማለት ነብዩን ዐለይሂ ሰላቱ ወሰላም ብቸኛ የምንከተላቸው ሰው አድርጎ መያዝ ማለት ነው። ወደ አንዱ ዘንበል ወደ ሌላው ዘንፈል ማለት አይደለም። ቀጥ ያለ ህይወትህን بعد الشهادتين ሸሃዳ ከያዝክ በኋላ የአላህ መልእክተኛ አለይሂ ሰላቱ ወሰላም ባስቀመጡት ጃዳ መስመር መሰረት መጓዝ ነው ሱና መከተል ማለት። ኢትባዕ፣ ሙታበዓ፣ ሙዋፈቀተ ረሱል አለይሂ ሰላቱ ወሰላም ከሳቸው ጋር ተስማምቶ መጓዝ ማለት ነው። ወትባዑ ረሱል አለይሂ ሰላቱ ወሰላም ወተመሱኩ ቢሱነቲህ ነብዩን አለይሂ ሰላቱ ወሰላም መከተል ሸሪዓቸውን ሟጮ ጨምድዶ መያዝ من مقتضى شهادتي أن محمد رسول الله محمد الله መልእክተኛ ናቸው ብለን የመሰከርንበት የሚያስፈርደውና የሚያስገድደን አንዱ መልእክት እሳቸውን መከተል ነው። በዋነኝነት የአላህ መልእክተኛ ናቸው ከተባለ ከአላህ ዘንዳ ያመጡትን መልእክት መከተል እንዳለብን መቀበልና ይህንን ይዞ መጓዝ ይህንን የሚያስፈርደው فليس هناك في هذا العالم فليس هناك متبع آخر غير رسول الله صلى الله عليه وآله وسلم كالله ملكتني عليه الصلاة والسلام لكتلت يميقب عند ما كان يلم من الناس من يؤخذ من قوله أو يرد
ከንግግሩ የሚያዝለት አለ ወይ የሚመለስበት ወይ የሚተውበት አለ። የአላህ መልእክተኛ አለይሂ ሰላቱ ወሰላም ያስቀመጡት የሰሩት የተናገሩት አይተው ያጸደቁት ነገር ሙሉ የህይወታችን መጓዣ መስመር ነው። ልንከተላቸው የሚገባ እሳቸውን ብቻ ነው። አንዴ ደስ ሲለን ይሄኛውን ሌላም ጊዜ ደስ ሲለን የሆነን አካል የምንከተለው አካል ካበጀን ኪሳራ ውድቀት ውድመት እንደሆነ ልናቅ ይገባል። በድአም ሚን አንፉሲና ከነፍሳችን ጀምረን ማለት ነው። ራሳችንን መከተል ቢሆን አንዳንድ ጊዜ ሰዎች ራሳቸውን ከፍ አድርገው ከማየት የተነሳ እኔ ማንንም አልከተልም የማለት ነገር ሊኖር ይችላል። የራሱን መንሃጅ ሊቀርጽ ይችል ይሆናል። ይህም ጥፋት ነው። መንሃጅ አለ፣ እስላማዊ መንሃጅ በዛ መጓዝ ማለት ነው። فالرسول عليه الصلاة والسلام هو الإمام الأعظم የዚች ኡማ ታላቁ መሪ ነብዩ ናቸው عليه الصلاة والسلام። እስልምና ድሮም አለ። ነብዩላህ ዒሳ ነብዩላህ ሙሳ عليه الصلاة والسلام ሁሉም ነቢያት ሲያስተምሩት አልፈዋል። የመጨረሻው መልእክተኛ ነብዩ عليه الصلاة والسلام ይህንን እስልምናን ለማስተማር የመጡትና ልንከተላቸው ፍጹም እሳቸውን ብቻ ልንከተላቸው የሚገባው እሳቸው ናቸው። ከእሳቸው ውጭ ሌላ የለም። ሌሎች በእጅቲማዓቸው ይህ ኡማ በስብስቡ ሁሉም አንድ ሆኖ ስህተት ላይ አይወድቅም። በተናጠል ግን ሁሉም ይወድቃል። ኩሉ በኒ አደም ኸጣ የሚወድቅበት የራሱ መስመር አለ። ነገር ግን ወኸይሩል ኸጣኢን አተዋቡን ከጥፋተኞች መልካም የሚባሉት ወደ ጌታቸው ወደ አላህ ተባረከ ወተዓላ ንስሐ የገቡ ጥፋታ መሆኑን አውቀው ወደ አላህ ተሰጽተው የተመለሱ ናቸው እንጂ ከዚህ አኳያ የአላህ መልእክተኛ አለይሂ ሰላቱ ወሰላም ሙሉ ናቸው። እሳቸውን ብቻ ነው የምንከተለው። አልኢማሙ አልአዕዘም وهو المتبع الوحيد ብቸኛ ማንም ሊከተላቸው የሚገባ ነብዩ ብቻ ናቸው አለይሂ ሰላቱ ወሰላም። ማንም ሰው ከሳቸው ሸሪዓ አፈንግጦ የራሱ የሆነ መስመር ሊዘረጋ አይገባም። የራሱ የሆነ መጓዣ መንሃጅ ሊያዘጋጃ አይገባውም። በዚህ አይነት መልኩ ይላል ኩሉን የደዒ ወሰለም ቢለላ እንደሚባለው ብዙ አይነት ቡድኖች ይኖራሉ። ብዙ አይነት ቡድኖች ወይ ሁሉም አንድ እምነት ላይ ነው ያሉት፣ አንድ መንገድ ላይ ነው ያሉት፣ አለያም ሁሉም ምናልባት አላህ ተባረከ ወተዓላ የጠበቀው ካልሆነ በስተቀር ከአላህ መልእክተኛ ላይ በሆነ መልኩ ያፈንግጠው የሄዱ ብቻ ናቸው የሚኖሩት። በዚህ ዓለም ላይ የተለያዩ ቡድኖች ኑረው ሁለቱም ሐቅ ላይ ናቸው ሊባል አይችልም። ሐቅ የሚኖርበት የሚያገናኛቸው ነገር ቢኖርም ነገር ግን በተወሰነ መልኩ ከአላህ መልእክተኛ ላይ ሰለላሁ ዐለይሂ ወሰለም መንገድ ያፈነገጡ መሆኑ አይቀሬ ነው። ለምን የሚከተሉት መንገድ አንድ ከሆነ የአላህ መልእክተኛን አለይሂ ሰላቱ ወሰላም ከሆነ የሚከተሉት በየትኛው ይሳሳታሉ? በየትኛው ይለያያሉ? ኢላ ስሜት መከተል ካልሆነ በስተቀር ወየራስን መንሃጅ ቀርጾ መጓዝ ካልሆነ በስተቀር የሚያለያያቸው አንድም ነገር የለም። መመሪያ እንከን የለሽ ቁርአን በእጃቸው እስካለ ድረስ ለቁርአን ማብራሪያ ሸርህ ማድረጊያ የነብዩ አለይሂ ሰላቱ ወሰላም ሱና ያለ ሁለቱ ካስቸገሩን የሰለፎቻችን አቅዋል የነሱ ኢጅቲማዓቸው ያለ የነሱ ስብስብ ያለ ማንኛውም ከጀማዓ ገንጠል ብሎ ሊቀመጥ በፍጹም አያስኬደውም። ኢላ ስሜት ተከታይ ካልሆነ በስተቀር ኢላ ከመንገድ ያፈነገጠ ካልሆነ በስተቀር ሁለት ቡድኖች በአንድ ላይ ሐቅ ላይ ሆነው ሊሄዱ አይችሉም። በሆነች ነገር ላይ አንዱ የወደቀበት ይኖራል ወይም ሁለቱም የተሳሳቱበት ይኖራቸው ይችል ይሆናል። አየንካን ልንከተል የሚገባን ወላሂ ኢን አረድና الحق ሐቅን ከፈለግ የአላህ መልእክተኛን አለይሂ ሰላቱ ወሰላም ብቻ ሊሆን ይገባል። ሁልጊዜም ኪታቡላህ ይባላል፣ ሁልጊዜም ሱነቱ ረሱልላህ አለይሂ ሰላቱ ወሰላም ይባላል። በስም ሳይሆን አስተምሮታቸውን እንየው። በቻልነው ልክ ተግባር ላይ እንግባ፣ ወደ ተግባር እንግባ። የአላህ መልእክተኛ አለይሂ ሰላቱ ወሰላም ለዚህ ሁሉ ኡማ መሪው እሳቸው ብቻ መሆናቸውን ማወቅ ይጠበቅብናል። ከእሳቸው ውጭ ካኢነን መንካን ሰማይ ላይ የደረሰ ዕውቀት አለው ቢባል የፈለገ ሷሊህ ሰው ነው ቢባል ሙተበዕ ሊሆን አይችልም። በሁለንተናዊ መልኩ ማለት ነው። የሆነ ነገር አርአያ ተደርጎ ራእዮቹን የሚያዝለት ሰው ሊኖር ይችላል። ግን ከሱ ላይ የሚወድቅ ነገር እንዳለ መረዳት ይጠበቅብናል። ኡመተል ኢስላም ኃይላችን ቁዋችን አንድነታችን ነው። አንድነታችን በኪታብ በሱና ብቻ ሲሆን ነው። አላህ ተባረከ ወተዓላ ወዕተሲሙ ቢሐብሊላሂ ጀሚዓን እንዳለ የአላህ መልእክተኛ አለይሂ ሰላቱ ወሰላም የተለያየ አመለካከት ያላቸውን እርስ በራሳቸው ሲገዳደሉ የነበሩ ሰዎችን አውጥተው አንድ አድርገዋቸው ነው ለዚህ ዓለም ለዓለም الاسلام በሙሉ ብቁ ያደረጓቸው። እዚህ ግቡ የማይባሉ ቀብለ الاسلام
ማንነታቸውን ጭምር የማያውቁ የሆኑ ትውልዶች ናቸው ተቀርጸው በቁርአን በሐዲስ ተቀርጸው ነገር ግን ለዓለም የበቁት ሐቂቀተን ውድቀታችን ቁርአን ሱና መተዋችን እንደሆነ ልናቅ ይገባል። ቁርአንና ሱና እያልን ደግሞ ስሜታችንን በቁርአን በሱና ሽፋን ስሜታችንን ተገና አድርገን የምንሄድ ከሆነ የምንነጣጠል የምንለያይ ከሆነ ሌላኛው ውድቀታችን ነው። የአላህ ቁርአን ነው የአላህ ቁርአን ነው። ወላ ተፈረቁ ብሎናል። ወላ ተኩኑ ሚነ الذين فرقوا دينهم ولا تكونوا من المشركين من الذين فرقوا دينهم ብሏል አላህ ተባረከ ወተዓላ። عباد الله أيها المسلمون يا محب السنة ሱናን እንወዳለን እናከብራለን የምንል ወንድሞች አባቶች እናቶች እህቶች ሆይ የቁርአን የሱና ሰዎች መሆን ይጠበቅብናል። አላህ በምንችለው ልክ ነው ሸሪዓውን ያስቀመጠው ከችሎታችን በላይ አላስቀመጠም። በምንችለው ልክ መስራት ከቻል ዲናችንን መጠበቅ እንችላለን። አንድነታችንን መጠበቅ ማስቀጠል እንችላለን። አለበለዚያ ግን ሁሉም በየራሱ ስሜት በየራሱ ፋና የሚሄድ ከሆነ ውድቀትና ውድመት ነው የሚኖረው። ጠላቶች ይህን ይፈልጋሉ። በመካከል ላይ የሆነ ነገር በመሰግሰግና ሁለት ሰዎች በአንድ እንዳይሄዱ የተለያየ አቋም እንዲኖራቸው ፍላጎታቸው ነው። ትልቁ ጠላታችን ሸይጣን ነው። አትርሱ ይሄንን ነብያችን አለይሂ ሰላም አትርሱ ብለውናል። ይሄንን በመካከላችሁ ምናልባት ሽርክ ላይ ያሰራችሁ ይችላል፣ ግን ወንድምህን እንድትጠላ እርስ በራሳችሁ እንድትለያዩ ግን ያደርጋል። ፊ ጀዚራት العرب እንኳን ሳይቀር ብለዋል ነብዩ አለይሂ ሰላም። ከዚህ አኳያ ቁርአንና ሱናን እንከተል። የምንከተለው በስም ብቻ በዲዓ ብቻ መሆን የለበትም። ግልጽ በሆነ መልኩ የተቀመጠውን መመሪያ መጠበቅ አለብን። የሰው ልጆች ሁላቸውም ጅኖችን ጨምሮ የሰው ልጆችና ጅኖችን ጨምሮ ነብዩን አለይሂ ሰላም እንዲከተሉ ለታቸው መመሪያ ዝቅ እንዲሉ አላህ ተባረከ ወተዓላ አዟል አስቀምጧል። በተውሂድም ከተውሂድ ውጭ ባሉ ማንኛውም ጉዳይ አዋሚራቸውን ሊከተሉ ነዋሂዎችን ክልከላዎችን ሊከለከሉ አላህ ተባረከ ወተዓላ ግድ አድርጓል። ታዲያ ይሄ ኢትባዑ الرسول عليه الصلاه والسلام داخل في قسم توحيد العباده توحيد العباده የሚለው ውስጥ ላይ የሚካተት ነው። የአንድ ሳንቲም ሁለት ገጽታ ማለት ነው። አላህን በብቸኝነት ማምለክ ሲባል እዛ አምልኮት ላይ ኢትባዑ الرسول ከሌለበት ሙዋፈቃ ከሌለበት ኢኽላስ ቢኖርህም ያለ ሙዋፈቃ አይሆንም። ሸሃደተይን ማለት ሁለቱም በአንድ ላይ ይዘው የሚጓዙ ናቸው። የአላህ መልእክተኛን አለይሂ ሰላቱ ወሰለም በሆነች ነጥብ ላይ እሳቸውን ተወት አድርገህ ሌላን አካል በተከተልክበት ነጥብ ላይ ከላ ኢላሃ ኢላላህ ሙሐመዱር ረሱሉላህ የሆነ ነገር አጉድለሃልና ቀንሰሃል። ያ ማለት የጀነት መግቢያ መክፈቻ የሆነችውን ቀውል ማለት ነው። ላ ኢላሃ ኢላላህ ላይ ጉድለት እንዳለ እንወቅ። አላህ ሱብሓነሁ ወተዓላ ቁርአንንና ሱናን እንድንከተል አበክሮ አስቀምጦልናል፣ አሳውቆናል፣ አዞናል። እንደውም ከቁርአንና ከሐዲስ እንዳናፈነግጥ ጭምር ከልክሏል። በተለይም ነብዩን አለይሂ ሰላቱ ወሰለም በግልጽ ለብቻ ጠቅሶ فليحذر الذين يخالفون عن امره ብሎናል። የነብዩን አለይሂ ሰላቱ ወሰለም ትእዛዝ እሳቸው የመጡበትን ጎዳና ከመخለፍ የሚخالፉ የሆኑ አካሎች ይጠንቀቁ። አንቱ ሱይበሁ ፊትና አይ ሽርኩን ተብሏል። ሽርክ እንዳያገኛቸው ሽርኩን ፊል ሙታባዓ ላይ ሽርክ ላይ እንዳይወድቁ ማለት ነው ብለዋል ዑለሞች። አምልኮት ላይ ሌላ ቦታ ባይገቡም ነገር ግን በሙታባዓ አብዛኛው ሰው ተጠምዶ ይገኛል። ወላሂ ከዚህም እዛም ምናልባት ከዚህ ይዛ ከዛኛው እዛኛው ሰንሰለት ተደርጎ የሆነ የራሱ ኢትባዕ የሚያደርግበት ይኖራል። ለራሳችን ስንል እንፈትሽ። ሁሉም ሰው ራሱ ቀብር ብቻ ነው የሚገባው። ሁሉም ሰው ስራውንና እምነቱን ይዞ ብቻ ነው የሚገኘው ቀብር አላህ ፊት ማለት ነው። ነገር ግን ይወዳናል። ሌላን አካል በተወሰነ መልኩ ስንከተል ሽርኩን ፊል ሙታባዓ ይባላል። ተውሂድ ሙታባዓ ከተባለ ሌላን ኢትባዕ የምናደርገው አካል ካለ ይሄ ሽርኩ ፊል ኢትባዕ ይባላል። ነገር ግን ኢትባዑ ተቅሊዱ አዕማ የሆነ ከሆነ ነው። መረጃዊ ከሆነ በመረጃ በኩል የሚከድበት ከሆነ ችግር የለውም። ነገር ግን በዚህ በኩል የመጣ ምንም ይሁን ምንም አይንን ጨፍኔ ይቀበላለሁ ከተባለ ተቅሊድ አዕማ አይሆንም። ዒባደላህ ራሳችንን እንፈትሽና እንጠብቅ። አላህ ሱብሓነሁ ወተዓላ ነብዩን አለይሂ ሰላቱ ወሰላም ለሰው ልጆች ሁሉ እንዲበላቸው ይላል። ቁል ያ አዩሃ ናስ እናንተ ሰዎች ሆይ አማኞችም አማኝ ያላደላችሁም ሰዎች ሆይ በላቸው። ኢኒ ረሱሉላሂ ኢለይኩም ጀሚዓ እኔ የአላህ መልእክተኛ ነኝ ከአላህ ወደ እናንተ የተላኩ መልእክተኛ ነኝ በላቸው። ጀሚዓን ወደ ሁላችሁም ለአይሁዳ ለነሷራ ለሙስሊም ለእንትና ሳይባል ለሰው ልጆች በሙሉ በል የአዩሃ ናስ ሲባል
الناس ጅኖችም ይገባሉ እዚህ ውስጥ ለሰዎችም ለጅኖችም ከአላህ ዘንዳ የተላኩ መልእክተኛ ነኝ በላቸው ያ አላህ الذي له ملك السماوات والارض የሰማያት የምድር ስልጣን ፈጣሪያቸውና ባለቤታቸው የሆነው አላህ የላከኝ የአላህ መልእክተኛ ነኝ በላቸው لا إله إلا هو ከሱ በስተቀር አምልኮት የሚገባው አካል የለም በላቸው يحيي ويميت الله የፈለገውን ይገድላል የፈለገውን ሕያው ያደርጋል የፈለገውን የሚሰራ የሆነው አላህ የሱ መልእክተኛ ነኝ በላቸው فآمنوا بالله ورسوله النبي الأمي الذي يؤمن بالله وكلماته فآمنوا أمنوا بالله بالله أمنوا ورسوله بملكتنياو أمنوا النبي الأمي يا مرفوع الدرجة درجاو كف يالا يهونا ويم كالله زندا تنقروا تنجي براسو سنيت يما ينقر يهونا منبع لله يهونا كالله زندا يمين نقرون يمين نقر ما ينتيك عن الهوى إن هو إلا وحي يوحى عند ملو الله تبارك وتعالى يهونو ملكتنيا أمنوا بس تكتلوت الأمي ማንበብ መጻፍ የማይችል የሆነው መልእክተኛ አላህ የነገረውን እንጂ ማንንም የማይጨምር ምንም ነገር የማይጨምር የሆነው መልእክተኛ እመኑበት الذي يؤمن بالله وكلماته ያ መልእክተኛ በአላህ የሚያምን ከአላህ ዘንዳ በተወረደው ኪታብ የሚያምን ስለሱ እንኳን عفى الله عنك لما أذنت لهم ሲላቸው ውስጥ ላይ የሆነ ነገር ነበር ለምን እንደዚህ አደረክ መሰር የሆነ ንግግር የሚናገራቸውን እንኳን ወደ ኋላ የማይሉ አላህ ተባረከ ወተዓላ ያስቀመጠላቸውን ብቻ ለህዝባቸው ለኡመታቸው የሚያስተላልፉ አምነውበት ለህዝባቸው የሚያስተላልፉ የሆኑት መልእክተኛ በሳቸው እመኑ በል ይላቸዋል ወተቢዑሁ ለዓለኩም ተህተዱን ተከተሉት ትክክለኛውን ሂዳያ ትክክለኛውን ታገኙ ዘንዳ በላቸው ይላል አላህ ተባረከ ወተዓላ وهذا هو توحيد المتابعه የሚባለው ይህ ነው ሁሉም ዑለሞች እንደሚስማሙት ነብዩን አለይሂ ሰላቱ ወሰለም መከተል በሳቸው መንገድ ላይ መሄድ ዋጅብ ነው አማራጭ አይደለም እንደፈለኩ የሚባል ነገር የለም አንዳንድ ጊዜ ሰዎች ሲዋጅቁ የምታዩት ይሄ ነው የሚከተለው የሆነ አካል ሲሆን አንዴ እዛኛው ሌላ ጊዜ እዛኛው እንዲገባ ያደርገዋል የሚከተለው መልእክተኛውን ከሆነ በየትኛውም መልኩ እየጨመረ ይሄዳል እንጂ ወላሂ አይቀንስም ወይ ወደ ሌላ መንገድ አይሄድም መልእክተኛውን ከሆነ የሚሻር ነገር የለማ ዛሬ ላይ ነስኸ የሚደረግ ነገር የለማ ምናልባት ያላወቀው ነገር ሲኖር ሲያቀው እዛ ላይ እየጨመረ እያደገ ነው የሚሄደው ነገር ግን ሌላ የሚከተል አካል አንዴ እዚህኛው ሌላ ጊዜ እዛኛው ደፋ ቀና ሊል ይችላል ወለም ዘለም ሊል ይችላል ልክ ሸይጣን እንደነካው ሰው አንዴ የመወለጋገድ አይነት ባህሪዎች ይኖራሉ ያ እንዳይሆን መጀመሪያ ኢማን የምታደርገው መጀመሪያ ከቁርአን ከሐዲስ መሆኑን አውቀህ አምነህበት እምነት አርገት ይዘዋለህ ዲን ብለህ አቋም አርገህ ሱና አርገት ይዘዋለህ ትቀጥርበታለህ በየትኛው መልኩ አጥለው ይሄንን ከቁርአንና ከሐዲስ ከወሰድከው ከሰው ከወሰድከው ይወድቃል ግልጽ ነው ላሸክ ሊወድቅ ይችላል ቁርአን ሐዲስ ሊደግፈው ይሆናል ስለዚህ ለራሳችን መንገድ አንቀይስ የተቀየሰ ጀነት የሚያደርስ የአላህን ውደታ የሚያስገኝ ነብያችን አለይሂ ሰላቱ ወሰለም የዘረጉት መንገድ አለ وان هذا صراط مستقيما فاتبعوه لعلكم تهتدون فاتبعوه ولا تتبعوا السبل فتفرق بكم عن سبيله እንዳሉት ነብያችን አለይሂ ሰላቱ ወሰለም ያንን ጃዳ መስመር እንከተል የአላህን ውደታ እናገኛለን መልእክተኞች ሁላቸውም የየራሳቸው ህግ ነበራቸው ነብዩ ግን አለይሂ ሰላቱ ወሰለም ከተላኩ በኋላ እንደሚታወቀው ከሳቸው በኋላ ነብይ የለም ከሳቸው በኋላ መመሪያን የሚያሻሽል አንድም አካል የለም ያላወቀውን አውቆ መጨመር ካልሆነ በስተቀር ሌላ ምንም ነገር የለም እና በሳቸው መንገድ ላይ ልንገደብ ልንወሰን ይገባል አማራጭ ልንይዝ አይገባንም መረኪ በፈረሰይ ሊሹቀ ዱቡሩሁ ይባላል ሁለት ነገሮችን አማራጭ መያዝ ተገቢ አይደለም ሐቅ ከሐቅ ውጭ የትኛውም ቦታ ላይ መርገጥ የለብንም ወንድሞቼ የኛ ነብዩ መሐመድ አለይሂ ሰላቱ ወሰለም የኛ መንገድ ኢስላም ረሱል አለይሂ ሰላቱ ወሰለም ይዘረጉት ሱና ነውና በዚህ ላይ ልንጓዝ ይገባል ረሱል አለይሂ ሰላቱ ወሰለም ከተላኩ በኋላ እስከ ቂያማ ቀን ድረስ ቅንጣት ያክል የሚስተካከል ህግ የለም ምናልባት የሰው ልጆች የኑሮ ሁኔታቸው እያደገና እየመጠቀ ሲሄድ የሆነ ነገር ሲጨመር ለዛ ላይ ዑለሞች የሚያስቀምጡት መፍትሄ ይኖራል መሷሊህ የሚባሉ ነገሮች አሉ ለሰው ልጆች ልማት ለዲናቸው የሚበጅ ሊሆን ይችላል ለዱንያቸው የሚበጅ ሊሆን ይችላል
እነዛ መሷሊህ የሚባሉት ኢማ ሙርሰላ ሊሆኑ ይችላሉ ወይ ሙልጋ ሊሆኑ ይችላሉ ወይ ሙዕተበራ ያሉ ሊሆኑ ይችላል ዑለሞች በራሳቸው አስቀምጠውታል ሙልጋት ከሆነ ግልጽ ነው ውድቅ ከሆነ ቦታ የለውም ኢዕቲባር የሚሰጠው ቁርአን ሐዲስ የሚደግፈው ነገር ከሆነ ቂያስ የሚባለው ነገር የሚያስኬድ ነው ከተገኘ ፈቢሃ ወኒዕማ አለበለዚያ ሙርሰላም ከሆነ ዑለሞች ባስቀመጡት መልኩ ያን ልናይ እንችል ይሆናል ነገር ግን የዲን ጉዳይ አይደለም ዲንን የምናስኬድበት መንገድ እንጂ አዲስ ዲን ሊመጣ ይችላል በፍጹም ማንኛውም ነገር ቢወሰድ ዲን ተብሎ ከተያዘ ቢድዓ ነው የሚሆነው በነብዩ አለይሂ ሰላቱ ወሰለም ጊዜ ከሌለ ነገር ግን ዲንን የምታሳልጥበት ነገር ከሆነ መሷሊህ ውስጥ ሊገባ ይችላል ያው ዑለሞች ባስቀመጡት ልክ ዞሮ ዲናችን እስከ ቂያማ ቀን ድረስ የሚሻርና የሚስተካከል ምንም ነገር የለውም ይህንን አውቀን መሄድ ይኖርብናል ከስብ ጉዳይ ላይ ስንገባ የተቀመጡ ነገሮች አሉ አዳዲስ ነገሮች አጭበርባሪዎች የሆነ ነገር አድርገው ሊያስገቡ ይችላሉ ያን ዑለሞች አይተው ዲኑ ጋር ያለውን ነገር አይተው አርቀው በዚህ መልኩ መሄድ አለበት ብለው ሊያስቀምጡ ይችላሉ ከዛ ውጪ ግን አዲስ የሚያመጡት ዲን የለም ከዚህ አኳያ ነብዩ አለይሂ ሰላቱ ወሰላም እንድንከተል ሱናቸውን እንድንከተል ይጠበቅብናል አንድነታችንን እናስከብር ይገባል ተውሂዱል ዒባዳ ወተውሂዱል ሙታበዓ እኛ የነብዩ አለይሂ ሰላቱ ወሰላም ተከታይ ከሆን ሁላችንም በፍጹም አንለያይም ስሜት ብቻ ነው የሚለየን ስሜት ኢትባዑል ሀዋ አው ሹቡሃት ወይ አለማወቅ ነው ወይ ስሜትን መከተል ነው ከሁለት አንዱ ብቻ እኔናቸው ሊያጠፉን የሚችሉት ከዛ ውጪ ግን ሁላችንም ወደ ሐቅ ልንመለስ ወደ ነብዩ አለይሂ ሰላቱ ወሰላም አስተምሮት ልንመለስ ይገባል ዲናችንን እንጠብቀው ከነብዩ አለይሂ ሰላቱ ወሰላም አዋሚር ትእዛዝ ማፈንገጥን እንጠንቀቅ ራሳችንን እንዳንጎዳ ወደ ኢማሙ ማሊክ አንድ ሰው መጥቶ የት ቦታ ኢህራም ላድርግ ብሎ ጠይቋቸው ነበር ይላሉ ምን ጠይቀኛለህ ይሄንን የአላህ መልእክተኛ አለይሂ ሰላቱ ወሰላም ኢህራም እንዲደረግ ያስቀመጡት ቦታ አለ እዛ ቦታ ላይ ኢህራም አድርግ አሉት እሳቸውም ኢህራም ያደረጉበት ቦታ እዛው ነው እዛ ላይ ኢህራም አድርግ አሉት ያኛው ሰውየው ግን ምን አለ ትንሽ የተወሰነ ጨመር ባረግስ እሳቸው እንደዛ ሆኗል ግን ትንሽ ጨመር ባረግ ከሳቸው የተሻለ አጅር የማገኝበት ነገር ባደርግስ ሲላቸው አኽሻ አለይከ الفتنة ብለውታል ማለት መልካም ነገር ነው እየጨመርኩት ምን ችግር አለው ሲላቸው ኸይር አይደለም መጥፎ ነገር ነው እየጨመርክ ያለኸው ከነብዩ አለይሂ ሰላቱ ወሰላም የተለየን ስራ በመስራት ጉዳት እንጂ ጥቅም አይመጣም ወላሂ ቆም ብለን እንሰብ ሁሉም ለቀብሩ ሲል ሁሉም